እኛ ብልጽግናዎች አጀንዳችን ኢትዮጵያ ናት። ኢትዮጵያ በትርክት በሁላችን አስተሳሳሪ እና የሁላችን የወንድማማችነትና የእህትማማችነት አስተሳሰብ የጋራ የሁላችን የሆነች ኢትዮጵያን መገንባት እንችላለን ብለን እናስባለን። ፓርቲያችሁ ብልጽግና ለኢትዮጵያ ያለው እይታ የጠራ ነው። ኢትዮጵያ ጥንታዊ ታሪክ ያላት ተገቢ ቦታዋን ያላገኘች በከፍታዋ ልክ ያልታወቀች ነው በሚል ለታሪካችን ልዩ ከዚህ በፊት የነበሩ ውዝግቦችን በመፍታት ከዚህ በፊት ያሳለፍናቸውን የትኛውም ቀድሞ የነበሩ መንግስታትን ጥሩ ነገሮች አምጥቶ በመደመር ዛሬ ላይ አዲስ ነገሮችን ለህዝባችን በማምጣትና ለቀጣይ የሚያስፈልጉትን ትልሞችን በአግባቡ ለይቶ ያስቀመጠ ፓርቲ ነው። ለመጀመሪያ ጊዜ የዳርና የመሃል አርብቶ አደርና አርሶ አደር ገጠርና ከተማው የእምነት ክፍፍልን በልዩነት በማየት እነዚህ ጉዳዮች አብረው በአንድነት በህብረ ብሔራዊነት ካልመጡ በስተቀር ኢትዮጵያ በአግባቡ መበልጸግ አትችልም በሚል የተመሰረተ ፓርቲ ነው። በኢትዮጵያ ታሪክ የመጀመሪያው ሁሉንም ኢትዮጵያዊ አካቶ የተመሰረተ ፓርቲ ነው። ስሪታችንም አካታችነት ነው። ዲሞክራሲ ህልውናችን ነው ብለን እናምናለን። ብልጽግና የራሱን ህገ መንግስት መጻፍ አይፈልግም። የሚፈልገው ህዝብ ነው ህገ መንግስትን መጻፍ ያለበት ብለን እናስባለን። ለምሳሌ አሁን ያለውን ህገ መንግስት ተመለከቱት። እየተነሳ ያለው አንዱ አርጊውመንት በተለይም ህገ መንግስቱ ሲጸድቅ አልተካተትኩም የሚል ማህበረሰብ አለ። ብልጽግና እንዲህ ያሉ በተለይም ደግሞ በኢትዮጵያ ውስጥ የተረጋጋ ፖለቲካ ለመፍጠር የሚያግዙትን ሂደቶች መከተል እንጂ በተለይም ደግሞ ህገ መንግስቱ በባህሪው የረጅም ጊዜ ሰነድ እንደመሆኑ መጠን የህዝብ ፍላጎት፣ የህዝብ ተሳትፎ አጠቃላይ ደግሞ ሂዶ የኢትዮጵያን ሀገረ መንግስት በሚያጸና አግባብ ነው ብልጽግና ህገ መንግስቱ በተለይም ደግሞ በአገራዊ አካታች ምክክሩ መሰረት መሻሻል አለበት ብሎ የሚያምነው የሰላም ሐሳብ አሁን እዚህ እንደምንለው በአንድ ወቅት የነበሩ አፍሪካውያን ባጣቀሱት መጽሐፍ በአንድ ወቅት ችግር ገጥሟቸው የሆነ ነገር ባሉ ምዕራባውያን ወይም ስቴት ላይ የሆነ እዛ አካባቢ ያለውን ችግር በፈቱ የየሀገራት ችግር ማሳያ ቤተ ሙከራ ሳይሆን መደመር የሚባል ለኢትዮጵያውያን በኢትዮጵያውያን የበቀለ ሁሉንም ያማከለ አካታችነትን የያዘ የህግና የሥርዓት የበላይነትን ያየ ሳይንስን የቀመረ ግን በኢትዮጵያውያን ለኢትዮጵያውያን የሚሆን መፍትሄና እሳቤ ይዞ የመጣ ነው። ስለዚህ መደመር ሆነ ብልጽግና ሰላም ልማት ነው ብሎ ያምናል። ስለ ሰላም ፓርቲያችን ያለው አቋም ጽኑ ነው። ሰላምን ማምጣት የምንችለው በሰላማዊ መንገድ ብቻ ነው። በጦርነት መንገድ ሰላም ማምጣት አይቻልም። የፖለቲካ ምህዳሩን ለማስፋት የተሞከረው ሙከራ ከሰማይ በታች ያሉ በኢትዮጵያ ስም የተደራጁ ፖለቲካ ፓርቲዎች በሙሉ እዚህ ሀገር መጥተው ለመሳተፍ የቻሉበት ነው። የእርቅ የይቅርታና የሰላም መንገድን እንከተል። ክቡር የፓርቲያችን ፕሬዝዳንት ባገኙት መድረክ ሁሉ ባገኙት አጋጣሚ ሁሉ ለኢትዮጵያ ህዝብ እና በጫካ ለታጠቁ ኃይሎች ሁሉ የሰላም ጥሪ ሳያቀርቡ የወረዱበት መድረክ የለም። ሁሉ ጊዜ የሰላም ጥሪ ይቀርባል። የሰላም ጥሪውን ተቀብሎ እጅግ በጣም በርካታ ሰዎች ደግሞ ወደ ሰላም መንገድ ተመልሰው መደበኛ ህይወታቸውን መከታተል ጀምረዋል። ለልማቱም አስተዋጽኦ ማድረግ ጀምረዋል። Si harga